ግሎባል ሱሙንድ ፍሎቲላ ወይም ደግሞ ግሎባል ፍሪደም ፍሎቲላ በ2025 እንደ ኢሮፒያን አቆጣጠር አጋማሽ ከተለያዩ ሀገራት በተውጣጡ ማህበረሰብ የሚመራ ግቡንም ደግሞ እስራኤል የዘጋችውን ወደ ጋዛ የሚወስደውን የጋዛ ሰርጥ ማስከፈትና የተለያዩ የሰብአዊ እርዳታ ቁሶችን ማለትም ምግብን፣ መድኃኒቶችን እንዲሁም የመሳሰሉትን እርዳታዎች ለጋዛ ሕዝብ ለማድረስ ታስቦ የተጀመረ ግስጋሴ ነው። ግሎባል ሱሙንድ ፍሎቲላ ከ44 ሀገር የተውጣጡ 500 ተሳታፊዎችን በ40 ጀልባዎች ያደረጉት ጉዞ ነው። ይህም ጉዞ ከዓለማችን ከታዩት በታሪክ ከተመዘገቡት ጉዞዎች ሁሉ እጅግ ትልቁ በሲቪሊያን የተመራ ኮንቮይ ያስብሏል። ታዲያ ይህ ወደ ጋዛ ሰርጥ የሚደረግ ጉዞ ተሳክቷል ወይ የሚለውን እናያለን። ጋዛ በዓለማችን ውስጥ ከሚገኙት ሁሉ ትልቋ ክፍት የሆነችው እስር ቤት ብለው ይገልጿታል። ለዚህም ምክንያቱ ወደ 2 ሚሊዮን የሚጠጉ ህዝቦቿ አስፈላጊና መሰረታዊ ከሚባሉት ነገሮች መራቃቸው ወይም ደግሞ ማግኘት አለመቻላቸው ነው። እነዚህም ነገሮች መድኃኒቶችን፣ የህንፃ መሳሪያዎችን፣ ምግብን፣ የህፃናትን ፎርሙላዎች ሳይቀር ያካተተ ሲሆን ይህም ጉዞ እነዚህን ነገሮች ተደራሽ ለማድረግ ታስቦ የተጀመረ ጉዞ ነው። ታዲያ ግሎባል ሱሙንድ ፍሎቲላ በዘመናችን የተካሄደው የመጀመሪያው ግስጋሴ ነው ወይ ብለን ስንጠይቅ ትንሽ ወደ ታሪክ ወደ ኋላ እንመለስና እስኪ እናስቃኛችሁ። የግሎባል ፍሎቲላ እንቅስቃሴ የተጀመረው የተለያየ እምነት ተከታይ በሆኑ እንዲሁም ደግሞ ዜግነታቸውም ከተለያዩ ሀገራት በተሰባሰቡ ማህበረሰቦች ሙስሊም፣ ክርስቲያን እንዲሁም አይሁዳውያን በጋዛ ላይ ያላቸውን ዝምታ ለመስበር ቃል ተገባብተው የጀመሩት ግስጋሴ ነው። የመጀመሪያ ጉዟቸውንም በሁለት ትንንሽ ጀልባዎች እንደ አውሮፓውያን አቆጣጠር በ2008 ብለው ጀምረውታል። ሙከራቸውም ስኬታማ ነበር። በ2008 የተጀመረው እንቅስቃሴ እስከ 2016 ድረስ 31 መርከቦች እስራኤል በጋዛ ያደረሰችውን ከበባ ለመጣስ ተንቀሳቅሰዋል። ነገር ግን 5ቱ ብቻ ተሳክቶላቸው ወደ ጋዛ ምድር ሊደርሱ ችለዋል። የተቀሩት 26 መርከቦች ግን በእስራኤል ኃይል የቆሙ እንዲሁም የተያዙ ናቸው። ከነዚህም ወደ ጋዛ ከተደረጉ ጉዞዎች መካከል እጅግ ትልቁ እና ታዋቂው እንቅስቃሴ ማቪ ማርማራ የተባለው ጉዞ ነበር። ይህ ጉዞ እንደ ኢሮፒያን አቆጣጠር በ2010 የተደረገ ሲሆን ከ36 ሀገራት የተውጣጡ 700 አክቲቪስቶች 6 መርከቦችን በመጠቀም ያደረጉት ጉዞ ነው። ከነዚህም 700 ሰዎች ፖለቲሽያንስ፣ ዶክተርስ እና ፕሮፌሰሮችም ይገኙበታል። ይህ የማቪ ማርማራ ጉዞ ለዚህ ግስጋሴ አቅጣጫ ለዋጭ እና ወሳኝ የሚባል ጉዞ ነበር። ምክንያቱ ደግሞ ጉዞው በጣም ብዙ እና ወሳኝ የሚባሉ ሰዎችን ያካተተ ስለነበረና እስራኤልም በእነዚህ ተጓዦች ላይ እንደ አውሮፓውያን አቆጣጠር በሜይ 31 2010 ባደረገችው ጥቃት ነው። በዚህም ጥቃት 10 የሚሆኑ አክቲቪስት በመገደላቸውና ከ50 በላይ የሚሆኑት በመቁሰላቸው የተባበሩት መንግስታት እስራኤልን በዚህ ድርጊት መወንጀሏን አስከትሎ ፍሎቲላ የዓለም አቀፍ እንቅስቃሴ ምልክት ወይም ሲምቦል መሆን ችሏል። ይህም ጉዞ የቱርክንና የእስራኤልን ግንኙነት እጅጉን ያሻከረ ጉዞ ነው። ውድ የዩቲዩብ ቻናል ተከታታዮቻችን የደውል ምልክቷን በመጫንና ሰብስክራይብ በማድረግ ቤተሰብ ይሁኑን። በአውሮፓውያን አቆጣጠር 2011 ፍሪደም ፍሎቲላ
ሁለት በግሪካውያን ተጽዕኖ እና በፈረንሳይ መርከቦች ዲግኒቲ አልካይራማ በሚል ንቅናቄ ጉዞ ተደርጎ የነበረ ቢሆንም በእስራኤል ኃይሎች ቁጥጥር ስር ጉዞ ውሏል። እንዲሁም አልተሳካም ነበረ። እንዲሁም በ2018 ከኖርዌይ እና ስፔን የመጡ ኮንቮይ ሁለት መርከቦችን አልአውዳ እና ፍሪደም አዛዳይ በእስራኤል የባህር ኃይል ቁጥጥር ውስጥ ውለው ነበረ። ይህ እንቅስቃሴ እርዳታን ለጋዛ ለማድረስ ብቻ ሳይሆን የዓለምን ሚዲያዎችና ግንዛቤዎችን በማህበረሰቡ ዘንድ ለመፍጠር ታስቦ ነው ሲሉ የእንቅስቃሴው አባላት ይናገራሉ። እነዚህ የእንቅስቃሴ አባላት ጋዛን እንደ ሀገር ወይም ቦታ ብቻ ሳይሆን ሰብአዊ ቀውስ ወይም ደግሞ ሂዩማኒታሪያን ትራጀዲ የሚደርስባት የዓለማችን ክፍል ነው የምናያት ሲሉ ይናገራሉ። ታዲያ አሁን ባለንበት በ2025 ግዙፉ እጅግ አነጋጋሪ የነበረው የግሎባል ሱሙንድ ፍሎቲላ ጉዞ ወደ ጋዛ መድረስ ችሎ ነበር ወይ ብለን እስኪንጠይቅ፣ ታዲያ ምላሹም ጉዞን ወደ ጋዛ ማድረስ እንዳልቻለና ከዚህ በፊት እንደነበሩት ግሎባል ፍሎቲላዎች በእስራኤላውያን ወታደሮች ቁጥጥር ስር እንደዋለ ከተለያዩ ዓለም አቀፍ ሚዲያዎች መመልከት ችለናል። እስኪ ካገኘናቸው ምስሎች ጥቂቶቹን እናጋራችሁ።
አሁን በኢንተርሴፕሽን ዞን ውስጥ እንገኛለን። እናም የእስራኤል ወታደራዊ ጀልባዎች አሽዶድን ለቀው እየመጡ እንደሆነ እናውቃለን እና በቅርበት እንዳሉም በጣም እርግጠኞች ነን እና ሌሎችም ጀልባዎች በዙሪያችን አሉ። የድሮን ጥቃቶች የሉም፣ ነገር ግን ቀጣዮቹ ሰዓታት ምን ይዘውልን እንደሚመጡ አናውቅም። ፀሐይ እየወጣች ነው፣ እንደምናሳካው ተስፋ አደርጋለሁ እና የሚፈጠረውንም ነገር ለማሳወቅ እሞክራለሁ ስትል የፍሎቲላው አንድ አባል በቲክቶክ ገጿ ለዓለም አጋርታለች። ታዲያ ይሄ ጉዞ ጋዛውያን በጉጉት እየጠበቁት የነበረ ነገር ቢሆንም በድጋሚ ሳይሳካ ቀርቷል። ፍልስጤማውያንም እጅጉን አዝነዋል። በተለያዩ ዓለማትም የሱሙንድ ፍሎቲላ ተጓዦች በእስራኤል መያያዛቸውን ተከትሎ የተቃውሞ ሰልፎቹን አድርገዋል። እስራኤልም ተጓዦቹን ወደ የመጡበት ሀገር እየመለሰች መሆኑን አስታውቃለች። ቀጣይስ ጉዞው ወይም ደግሞ ግሎባል ፍሎቲላው የሚቀጥል ይመስላችኋል? መቼስ ስኬታማ ጉዞ ይደረጋል ብላችሁ ታስባላችሁ? እስኪ ኮሜንት ላይ አስቀምጡልን። ውድ ተከታታዮቻችን እስካሁን ስላዳመጣችሁን እናመሰግናለን። ላይክ፣ ሰብስክራይብ እና ሼር በማድረግ የቤተሰባችን አባል ይሁኑ። መልካም ጊዜ ለእናንተ።